ቃልውድ ሰላም ልጆችዬ እንዴት ናችሁ? እኔ ልሱ ነኝ። ይህ በቃል ፕሮዳክሽን ተዘጋጅቶ በጣፋጮች ልጆች የዩቲዩብ ቻናል ላይ የሚቀርብላችሁ ፕሮግራም ነው። ልጆችዬ ዛሬ ለእናንተ ያስተምራል ያዝናናል ብዬ ይዤላችሁ የመጣሁት አንድ ተረት አለ። የዛሬ ተረት ርዕሳችን ሰነፉ አህያ። በድሮ ጊዜ አንድ ገበሬ ነበር። ይህ ገበሬ ደግሞ በጣም ሀብታም አልነበረም። መካከለኛ ኑሮ ነበር የሚኖረው። አንድ አህያ ነበረው። ያን አህያ ደግሞ እቃ ለማመላለስ ብቻ ነበር የሚጠቀምበት እና አህያው እንዳይጎዳ ደግሞ በጣም ይጠነቀቅለት ነበር። ሁሉ ጊዜ ወደ ገበያ ሲሄዱ ጥራጥሬ፣ ፍራፍሬ እያሸከመ ወደ ገበያ ይዞት ይሄድ ነበር። ያ አህያ ደግሞ በጣም ስልቹና ሰነፍ ነበር። ምክንያቱም ያ ገበሬው በጣም ይንከባከበውና ስለሱ ይጠነቀቅለት ስለነበር በዛ የተነሳ በጣም ስልቹና ሰነፍ ነበር። ከዛ አንድ ቀን ወደ ገበያ አሸክሞት እየሄደ እያለ አንድ ሰውዬ መጣና አንተ ገበሬ በእኛ ገበያ ውስጥ እኮ የቸገረን ፍራፍሬና ጥራጥሬ ሳይሆን ጫው ነው አለ። ከዛ አመሰግናለሁ ስለምክር ነገ ጫውን ይዤ እመጣለሁ አለውና አሁንም ሄዱና ቤታቸው በነጋታው ልክ ሲነጋ 4 ኩንታል የሚሆን በጀርባው አሸክሞት ወደ ገበያው መሄድ ጀመሩ። ገበያው ሲሻገሩ ግን አንድ ወንዝ አለ። እሱ እዛ ወንዝ ውስጥ ገብተው ነበር የሚሻገሩት። ከዛ እየሄዱ እያለ ቀስበል እንዳያዳልጥ ቀስበል እያለው አህያውን እየጎተተው ይዞት መሄድ ጀመረ። ከዛ እንደዛ እየነጋ ዳልጦት ወደቀ። ልክ ሲወድቅ እንዳለ ከጀርባው ላይ የነበረው ክብደት ቀነሰለት። ምክንያቱም ጫውን ሟምቶ ስለነበረ ለሱ ክብደቱን ቀነሰለት። ኦ አምላኬ ይሄ ውሃ ተአምረኛ ነው፣ እንዴት ነው ጀርባዬ ላይ ያለው ነገር ይቀለለልኝ አለ። ከዛ ገበሬው መጣና ከጀርባው ላይ አወረደና ልክ ሲያይ ማዳበሪያው እንዳለ ባዶ ነበር። ከዛ አዘነና ተመለሰ። ዛሬ እንግዲህ ምንም ስራ አትሰራም ቁጭ ብለህ ትተኛለህ አለው። ከዛ አሁንም ወደ ቤታቸው ተመለሱና አሁንም በድጋሚ 6 ኩንታል የሚሆን አሸክሞት ልክ ሲሄድ አሁንም ደግሞ አውቆ ያቺ በተመሳሳይ ቦታ ጋር አውቆ አህያ ወደቀ። ልክ ሲወድቅ አሁንም ከጀርባው ላይ ያለው ጫው አሁንም ተነነና ክብደቱን አቆመ። ከዛ አምላኬ ሆይ ይመስገን ሁሌ እንደዚህ ያረኩኝ አታለለዋለሁ አለ። ከዛ አሁንም ገበሬው ግራ በመጋባት ትናንትናም እዚህ ቦታ ወደቀ ዛሬም እዚህ ቦታ ወደቀ እሺ ያለና አሁንም ዛሬም ስራ አትሰራም ብሎት ይዞት ሄደ። ከዛ በነጋታው ደግሞ ልክ ሲሄድ 4 የሚሆኑ ጥጦችን ይዞ ወደ ገበያ እንዲሄድ አደረገ። አህያው ግን ጫው እንደነበር ነው የሚያውቀው እንጂ ጥጥ እንደነበር አያውቅም ነበር። ከዛ አሁንም ሄደና ያኔ ወደ ወደቀበት ቦታ በተመሳሳይ እዛው ቦታ ጋር ልክ ሲሻገር ወደቀ። ልክ ሲወድቅ ለመነሳት አቃተው። ምክንያቱም ጥጡ ውሃ ሞልቶበት ነበረ። ከዛ ገበሬው ደግሞ እሱን ለማንሳት ምንም አላረገም ነበረ። ምክንያቱም አሁንም ልታታለለኝ መስሎካል፣ አያህ እኔ ብልሃተኛ በመሆኔ አንተን እንደዚህ ታረገኝ አገኘሁክ አሉና ተነስ እያለው እየመታው ወደ ገበያው ይዞት እንዲሄድ አደረገው። ገበሬው ደግሞ ለሱ እንክብካቤ ማድረግ አቆመለት። በስነ ስርዓት ምግብ መስጠት አቆመ። ከዛ አህያው ደግሞ ይሄንን ነገር ሲመለከት በጣም አዘነና በቃ ካሁን በኋላ በታታሪነቱ ሰራለው አለና ሁሌ ያንን በሚሻገርበት መንገድ ላይ ቀስ እያለ መሻገር ጀመረ። ገበሬውም ደግሞ በስነ ስርዓት ምግቡን እየሰጠ ማኖር ጀመረ እላችኋለሁ ልጆችዬ። የዛሬ ተረታችን ይሄን ይመስል ነበር። ተረቴን መልሱ አፌን በዳቦ አብሱ። ልጆችዬ እስቲ እናንተ ከዚህ ተረት ምን ተማራችሁ? ልጆችዬ ከዚህ ተረት እኔ እንደተማርኩት ከሆነ ሰው ላይ ተንኮል መስራት እንደሌለብን እና ደግሞ ስልቹ መሆን የለብንም። እሺ ልጆችዬ እናንተ ደግሞ የተረዳችሁትን ኮሜንት ላይ ጻፉልኝ። እሺ ልጆችዬ በቀጣይ ተረት እስክንገናኝ ድረስ እወዳችኋለሁ። ቻው ቻው።